እግዚአብሔር እናንተ ከመወለዳችሁ በፊት መርጧችኋል ወይስ እናንተ ናችሁ እርሱን የመረጣችሁት? የሰው ልጅ የእግዚአብሔርን ጸጋ መቃወም ይችላል? አንድ አማኝ ደህንነቱን ሊያጣ ይችላል? ክርስቶስ የሞተው ለዓለም ሁሉ ነው ወይስ ለተመረጡት ብቻ? ለተከታታይ 400 ዓመታት ክርስቲያኖች እነዚህን ጥያቄዎች ሲያነሱ ቆይተዋል። በዚህ ክርክር መካከል ሁለት ታላላቅ ሰዎች ይገኛሉ፣ ጆን ካልቪን እና ያዕቆብ አርሚኒየስ። ከዚህ ክርክርም በኋላ በቤተ ክርስቲያን ውስጥ ትልቅ ቦታ ያለው የቱሊፕ አስተምህሮ ተወለደ። ዛሬ ዝርዝሩን እናያለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ቆያችሁ ቅዱሳን? በዛሬው ፕሮግራማችን ቱሊፕን በተመለከተ አጠር ያለ ነገር ይዤላችሁ ቀርብ ያለው። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር እጠይቃለሁ። በቀዳሚነት የምንመለከተው ነጥብ ታሪካዊ ዳራ ነው። ጆን ካልቪን በፈረንሳይ ተወልዶ በጄኔቫ ያገለገለ ታላቅ ምሁር ነው። የእግዚአብሔርን ሉዓላዊነትና ደህንነት የእግዚአብሔር ስራ ብቻ መሆኑን በማስተማር ይታወቃል። እንደዚሁም ደግሞ ያዕቆብ አርሚኒየስ መጀመሪያ የካልቪን ተከታይ የነበረ ቢሆንም በኋላ ላይ ግን የሰው ልጅ ነጻ ፈቃድ እንዳለው በማስተማር ይታወቃል። ዛሬ በእነዚህ በሁለቱ ግለሰቦች መካከል ያለውን የአስተምህሮ ልዩነት የምንመለከት ይሆናል። የካልቪን 5 ነጥቦች ወይንም ቱሊፖችን እንመልከት። የመጀመሪያ ነጥብ ቶታል ዲፕራይቬቲ ወይንም አጠቃላይ ውድቀት ነው። የሰው ልጅ በሁለንተናው በኃጢአቱ እንደወደቀ ጆን ካልቪን ያስተምራል። ኃጢአት የሰውን አእምሮ፣ ስሜት፣ ፈቃድ ሙሉ በሙሉ እንዳበላሸ፣ ሰው በራሱ ፈቃድ እግዚአብሔርን መምረጥ እንደማይችል ነው ካልቪን የሚያስተምረው። ከሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች መካከል ሮሜ ምዕራፍ 3 ከቁጥር 10 እስከ 12 እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነትን የሚያደርግ የለም አንድስ እንኳን። እንደዚሁም ደግሞ የኤፌሶን መልእክት ምዕራፍ 2 ከቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ሙት የሆነው ሰው ራሱን ማንቀሳቀስ እንደማይችል፣ ሰውን በመንፈሱ ሙት ስለሆነ እግዚአብሔር ሕይወት ካልሰጠው በቀር ወደ እርሱ መምጣት እንደማይችል ነው ካልቪን የሚያስተምረው። ሁለተኛው ነጥብ ደግሞ አንኮንዲሽናል ኤሌክሽን ወይንም የእግዚአብሔር ምርጫ ያለምንም ቅድመ ሁኔታ ብሎ ነው ካልቪን የሚያስተምረው። እግዚአብሔር ሰዎችን ለማዳን የመረጠው ዓለም ሳይፈጠር በራሱ ምሕረት እንጂ በእኛ መልካምነት እንዳልሆነ ነው ካልቪን የሚያስተምረው። ከሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች መካከል ኤፌሶን ምዕራፍ 1 ከቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለም በፍቅር እንሆን ዘንድ በክርስቶስ መረጠን። እንደዚሁም በሌላ ስፍራ ሮሜ ምዕራፍ 9 ከቁጥር 16 እንግዲህ ምሕረት ለወደደ ወይም ለሮጠም አይደለም ከሚምር ከእግዚአብሔር ነው እንጂ። እንደዚሁም በሌላ ስፍራ የዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም የመሳሰሉ ክፍሎችን ይጠቅሳል። ሶስተኛው ነጥብ ደግሞ ሊሚትድ አቶይንመንት ወይንም የክርስቶስ የቤዛነት ስራ። ክርስቶስ በመስቀል ላይ የሞተው ለተመረጡ ቅዱሳን ብቻ እንደሆነ ነው ካልቪን የሚያስተምረው። ከሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች መካከል የዮሐንስ ወንጌል ምዕራፍ 10 ከቁጥር 15 ላይ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ ይላል። እንደዚሁም በሌላ ስፍራ የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋል የሚል ቃል አለ። በአጠቃላይ የክርስቶስ የቤዛነት ስራ ለተመረጡ ሰዎች እንደሆነ ነው ካልቪን የሚያስተምረው። ወደ አራተኛው ነጥብ ደግሞ ስንገባ ኢሪዚስቲብል ግሬስ የማይቋቋሙት ጸጋ ወይንም አይገፌው የእግዚአብሔር ጸጋ በመባል ይታወቃል። እግዚአብሔር ለማዳን የጠራው ሰው ጸጋውን እምቢ ማለት እንደማይችል፣ መንፈስ ቅዱስ ልቡን በኃይል እንደሚቆጣጠር ነው ካልቪን የሚያስተምረው። ከሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች መካከል የሐዋርያት ሥራ ምዕራፍ 16 ከቁጥር 14 ላይ ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። እንደዚሁም በሌላ ስፍራ የዮሐንስ ወንጌል ምዕራፍ 6 ከቁጥር 37 አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣውም ይላል። በአጠቃላይ ሰዎች የእግዚአብሔርን ጸጋ ሪዚስት ማድረግ እንደማይችሉ ካልቪን ያስተምራል። የእግዚአብሔር ጸጋ መግፋት የማይችሉት አይነት ጸጋ እንደሆነ ነው ካልቪን የሚያስተምረው። አምስተኛውና የመጨረሻው ነጥብ ፐርሴቨራንስ ኦፍ ሴንት ወይንም የቅዱሳን መጽናትን በተመለከተ ነው። በእውነት የዳነ አማኝ ድህነቱን ፈጽሞ እንደማያጣ ነው ካልቪን የሚያስተምረው። እግዚአብሔር ራሱ እስከ መጨረሻው ድረስ እንደሚጠብቀው ካልቪን ያስተምራል። ከሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች መካከል የዮሐንስ ወንጌል ምዕራፍ 10 ከቁጥር 28 እኔም የዘላለም ሕይወትን እሰጣችኋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። እንደዚሁም በሌላ ስፍራ ፊልጵስዩስ መልእክት ምዕራፍ 1 ከቁጥር 6 ላይ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና
የመሳሰሉ ክፍሎችን በመጥቀስ ካልቪን አንዴ በእውነት የዳነ አማኝ ድህነቱን ፈጽሞ ሊያጣ እንደማይችል ያስተምራል። በሌላ በኩል ደግሞ የአርሚንን አስተምህሮ እንመልከት። ያዕቆብ አርሚኒስ ከካልቪን አስተምህሮ በተቃራኒ የቆመ ግለሰብ ነው። አርሚኒስቶች ሰው በኃጢአት መውደቁን ያምናሉ። ነገር ግን እግዚአብሔር ለሰው ሁሉ ቀዳሚ ጸጋ ወይንም ፕሬቬኒየንት ግሬስ እንደሰጠው ያምናሉ። ይህንን ጸጋ እግዚአብሔር ለሰው ስለሰጠ ሰው ወንጌልን የመቀበል አቅም እንዳለው ያምናሉ። ቲቶ መልእክት ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ እንደዚሁም በሌላ ስፍራ የዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር የመሳሰሉ ክፍሎችን በመጥቀስ የሰው ልጅ ቶታሊ ዲፕራይቭን እንዳልሆነ አርሚን ያስተምራል። ሁለተኛው ነጥብ ደግሞ ምርጫን በተመለከተ ይሆናል። ጆን ካልቪን አንኮንዲሽናል ነው የእግዚአብሔር ምርጫ ብሎ ያስተምራል። አርሚኒዝም ደግሞ ምርጫው በቅድመ ሁኔታ ላይ የተመሰረተ እንደሆነ ወይንም ኮንዲሽናል ኤሌክሽን በመባል ይታወቃል። እግዚአብሔር የመረጠው እነማን እንደሚያምኑ አስቀድሞ ስላወቀ ነው። ፎር ናውሌጅ በመባል ይታወቃል። ከሚጠቅሳቸው ክፍሎች መካከል እንደ ሮሜ ምዕራፍ 8 ከቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ እንደዚሁም በሌላ ስፍራ ደግሞ አንደኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 2 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አስቀድሞ እንዳወቃቸው የሚለውን ቃል በመጥቀስ እንደዚሁም በሌላ ስፍራ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 ላይ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው የመሳሰሉ ክፍሎችን በመጥቀስ የእግዚአብሔር ምርጫ ኮንዲሽናል እንደሆነ አርሚን ያስተምራል። ሌላኛውና ሶስተኛው ነጥብ ደግሞ ክርስቶስ የሞተው ለሰው ልጆች ሁሉ እንደሆነ ወይንም አንሊሚትድ አቶይንመንት እንደሆነ ነው። የክርስቶስ የቤዛነት ስራ ውስን እንዳልሆነ ነው አርሚን የሚያስተምረው። ከሚጠቅሳቸው ክፍሎች መካከል የዮሐንስ ወንጌል 3ኛው ምዕራፍ ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ እንደዚሁም በሌላ ስፍራ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ የመሳሰሉ ክፍሎችን በመጥቀስ የክርስቶስ የቤዛው ስራ ለተመረጡ ሰዎች ብቻ እንዳልሆነ ለዓለም ሁሉ ሕዝብ እንደሆነ ነው አርሚን የሚያስተምረው። ሌላኛው ኢሪዚስቲብል ግሬስ በመባል የሚታወቀውን የአርሚን ምላሽ ደግሞ እግዚአብሔር ሰውን እንደማያስገድድ የእግዚአብሔር ጸጋ ሪዚስት እንደሚደረግ ነው። ሪዚስት የማድረግ አቅም እንዳለው ነው አርሚን የሚያስተምረው። የሐዋርያት ሥራ ምዕራፍ 7 ከቁጥር 51 ላይ እናንተ አንገተ ደንዳኖች ልባችሁና ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተ ደግሞ የሚል ቃል እናገኛለን። እንደዚሁም በሌላ ስፍራ ደግሞ የማቴዎስ ወንጌል 23ኛው ምዕራፍ ከቁጥር 37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ አልወደዳችሁም። በአጠቃላይ ሰዎች የእግዚአብሔርን ጸጋ ሪዚስት ማድረግ እንደሚችሉ እግዚአብሔርም ሰውን እንደማያስገድድ የእግዚአብሔር ጥሪ ነፃ እንደሆነ ማንም ሊቃወመው እንደሚችል ሪዚስት የማድረግ አቅም እንዳለው አርሚን ያስተምራል። የመጨረሻውና አምስተኛው ነጥብ ደግሞ አማኝ በእምነቱ ካልጸናና ክርስቶስን ቢክድ ድህነቱን ሊያጣ እንደሚችል ድህነቱ ኮንዲሽናል እንደሆነ ነው አርሚን የሚያስተምረው። ከሚጠቅሳቸው ክፍሎች መካከል እንደ ዕብራውያን መጽሐፍ ምዕራፍ 6 ከቁጥር 4 እስከ 6 አንድ ጊዜ ብርሃን የበራላቸው ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን ዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻለው ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማል። እንደዚሁም በሌላ ክፍል ደግሞ የማቴዎስ ወንጌል ምዕራፍ 24 ከቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናልና የመሳሰሉ ክፍሎችን በመጥቀስ የሰው ልጅ ድህነት ኮንዲሽናል እንደሆነ ነው አርሚኒዝም የሚያስተምረው። በጆን ካልቪን እና በያዕቆብ አርሚኒስ መካከል ያለውን ልዩነት በአጭሩ ለመመልከት ሞክረናል። በሌላ ጊዜ በሌላ ፕሮግራም የምንገናኝ ይሆናል። የጌታ ጸጋ ከእናንተ ጋር ይሁን።